ሰላም ጤና ይስጥልን ተወዳጆች እንዴት ናችሁ? እንዴት ከርማችኋል? እንዴት ቆይታችኋል? ውድ የብቁ ኔትወርክ ቤተሰቦች በዚህ ትምህርታዊ ቪዲዮ ደግሞ ዳግም ተገናኝተናል። እንግዲህ እኛ ጋር እንግሊዘኛን ለመማር ስትመጡ ቻሌንጅ ከሚያደርጋችሁ ነገር መካከል የአንዱን ጥያቄያችሁን ምላሽ በዚህ ቪዲዮ ላይ ለመመልከት እንሞክራለን። እንግሊዘኛን ማንበብና መጻፍ በመሰረቱ ትንሽ የሚከብደው በተለይም ደግሞ ቫውል ፊደሎች ከአንድ በላይ ድምጽ ስላላቸው ነው። ለምሳሌ እንግሊዘኛ ቋንቋ 5 ቫውል አንዳንድ ጊዜ 6 ዋይንም ስናካትታት 6 ቫውል እና 21 ኮንሰነንት ፊደሎች አሉት። ማለትም አናባቢና ተነባቢ ማለት ነው። ስለዚህ ብዙ ጊዜ እነዚህ ቫውል ፊደሎች ከአንድ በላይ ድምጽ ነው ያላቸው። ለምሳሌ እንኳን ብንመለከት ኤ ፊደል አንዳንድ ጊዜ አ፣ አንዳንድ ጊዜ ኤ፣ አንዳንድ ጊዜ ደግሞ ኦ ሆኖ ሊነበብ ይችላል። ሌሎቹንም ቫውል ፊደሎች ስንመለከት ኢ ፊደል ሁል ጊዜ ኢ አይደለችም። አንዳንድ ጊዜ ኤ ልትሆን ትችላለች። ኦ ፊደል ሁል ጊዜ ኦ አይደለም። በተመሳሳይ መልኩ ደግሞ አይ ፊደልም ሁል ጊዜ አይ አይደለም። ዩ ፊደልም ሁል ጊዜ ዩ ተብሎ አይነበብም። ከኤ ፊደል የቀሩትን በሌሎች ቪዲዮዎች እናያለን። በዚህ አጭር ቪዲዮ ግን ኤን ፊደል መቼ አ፣ መቼ ኦ እና መቼ ኤ ብለን ማንበብ እንደምንችል በዚህ ቪዲዮ አብረን ለመነጋገር እንሞክራለን። ከዚህ በኋላ ጥያቄያችሁ በተወሰነ መልኩም ቢሆን ይመለሳል። ከዚህ በኋላም ብዙ ቻሌንጅ ያደርጋችኋል ብዬ አላስብም። ይህ ሀሳብ ግን ማወቅ ያለባችሁ ነገር ቫውል ፊደሎች ብቻ ሳይሆኑ ኮንሰነንት ፊደሎችም አንዳንዶቹ ከአንድ በላይ ድምፅ ሊኖራቸው ይችላል። ለምሳሌ ጂ ፊደል አንዳንድ ጊዜ የጀ ቤተሰብ አልፎ አልፎ የገ ቤተሰብ ሊሆን ይችላል። በተመሳሳይ መልኩ ሲ ፊደል አንዳንድ ጊዜ የሰ ቤተሰብ፣ ሌላ ጊዜ ደግሞ የከ ቤተሰብ ሊሆን ይችላል። ስለዚህ አንዳንድ ኮንሰነንት ፊደሎችም ከአንድ በላይ ድምፅ አላቸው። እሱንም ቢሆን በሌላ ቪዲዮ መቼ እነዛን ድምፆች እንደሚይዝ ለመነጋገር እንሞክራለን። ወደ ዛሬው የትምህርት ትኩረታችን ስናልፍ እንግዲህ ኤ ፊደል አ ሆኖ የሚነበበው የመጀመሪያው መንገድ ቃል መጀመሪያ ላይ ፊደሉ ሲመጣ አ ብለን እናነባዋለን። ለምሳሌ አህመድ በሚለው ስም ላይ ኤ ፊደል መጀመሪያ ላይ ትጻፋለች። አህመድ የሚለውን ስም ስንመለከት AHMED ነው ፊደሎቹ የሚሆኑት። ስለዚህ ኤ ፊደል መጀመሪያ ነው የመጣችው። ያቺን ኤ ፊደል አ ብለን ነው የምናነባት። ስለዚህ አህመድ እንደዛ ብለን ነው የምናነባት። የአህጉራችንንም ስም አፍሪካ የሚለውን ስንመለከት አፍሪካ የሚለው ቃል በኤ ተጀምሮ ነው የሚጻፈው። AFRICA እንደዚህ ነው የሚሆነው። ስለዚህ የመጀመሪያው ፊደል ኤ ናት። እሷን ኤ ፊደል አ ብለን እናነብና ቀሪዎቹን እንግዲህ ያው በምናነበው መልኩ እናነባለን። ቀሪ ነገሮቹን እንዴት አድርገን እንደምናነብ ከዚህ በፊት የሰራነው ቪዲዮ ስላለ እሱን እንግሊዘኛ ማንበብ ቀላል ነው የሚል ቪዲዮ አለ። እሱ ቪዲዮ ላይ ማግኘት ትችላላችሁ። ሁለተኛው ኤ ፊደልን አ ብለን የምናነብበት ከማንኛውም ኮንሰነንት ፊደል ቀጥሎ ኤ ፊደል ከመጣ እንዳልኳችሁ ያቺ ኮንሰነንት ፊደል የምትወክለው የሆነ ቤተሰብ ትኖራለች። ለምሳሌ ይህንን ቃል ተመልከቱ። BAG ባግ ተብሎ ነው የሚነበበው፣ ያው ቦርሳ ማለት ነው። ስለዚህ ከቢ ፊደል ቀጥሎ እንደምትመለከቱት ኤ ፊደል አለ፣ ከዛ ጂ ፊደል አለ። ቅድም እንደነገርኳችሁ ቢ ፊደል የምትወክለው የበ ቤተሰቦችን ነው። ስለዚህ እቺ ኤ ፊደል አ ሆና የምትነበብ ከሆነ አ ደግሞ እንደምታውቁት የአማርኛ የአ ቤተሰቦች እንዳለ አናባቢ ናቸው። አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ። ስለዚህ እቺ አ ፊደል አራተኛ ቤተሰብ ናት። የአማርኛ ቋንቋ የአ ቤተሰብ አራተኛ ፊደል ናት አ የምትባለው። ስለዚህ ሁሉንም ፊደሎች ከፊት ያሉትን ኮንሰነንት ፊደሎች ወደ አራተኛ ቤተሰባቸው ይቀይራል ማለት ነው። ለምሳሌ ቢ ፊደል የበ ቤተሰብ ነበረች። አጠገቧ አ የምትባል ቫውል ስላለች ያቺ አ ደግሞ ቢ ፊደልን ወደምትወክለው ቤተሰብ አራተኛ ስለምትቀይራት የበ ቤተሰብ ደግሞ አራተኛ ፊደል ባ ስለሆነ ቢና ኤን አንድ ላይ ባ ብለን እናነባለን። ጂ ፊደል ደግሞ ለብቻው በምትሆንበት ጊዜ ግ ተብላ ትነበባለች። ባግ ይሆናል። ሌላ ምሳሌ ልጨምርላችሁ። ካር የሚል ቃል ተመልከቱ። CAR ካር። በዚህ አጋጣሚ ልነግራችሁ የምፈልገው ነገር ሲ ፊደል እንዳልኳችሁ አንዳንድ ጊዜ የሰ ቤተሰብ፣ አንዳንድ ጊዜ የከ ቤተሰብ አይነት ሆና ትነበባለች። የከ ቤተሰብ አይነት ሆና የምትነበበው ከዚች ከሲ ፊደል ቀጥሎ ወይ ኤ ወይ ኦ ወይ ዩ ሲመጡ ነው። እነዚህ ሶስቱ ቫውሎች ሲመጡ ሲ ፊደልን እንደ ከ ቤተሰብ አይነት አድርገን ነው የምናነባት። በተቃራኒው ደግሞ ከሲ ፊደል ቀጥሎ ኢ፣ አይ እና ዋይ ፊደሎች ሲመጡ ደግሞ የሰ ቤተሰብ አይነት አድርገን ነው የምናነባት። ለአሁን ጊዜ ከሲ ፊደል ቀጥሎ የመጣው ኤ ስለሆነ ይሄ ነገር የከ ቤተሰብ ሆኖ ነው የሚነበበው።
ስለዚህ የከ ቤተሰብ ሆኖ ነው የሚነበበው ሲ ፊደል። ከሲ ፊደል ቀጥሎ ደግሞ አ ምትባል እንግዲህ ኤ ፊደልን እዚህ ጋር አ ብለን ስለምናነባት ከሲ ፊደል ቀጥሎ አ ምትባል ቫውል ስላለች ያቺ ከፊት ያለችዋ የከ ቤተሰብ ወይ ደግሞ ከፊት ያለችዋ ኮንሶነንት ፊደል ከጀርባ ከኤ ጀርባ ያለችዋ ኮንሶነንት ፊደል ወደምትወክለው ቤተሰብ አራተኛ ትገፋታለች ማለት ነው። ስለዚህ የከ ቤተሰብ አራተኛ ፊደል ካ ስለሚሆን ካ ሲና ኤ ካ ተብሎ ነው የሚነበበው። ከዛ ቀጥሎ ደግሞ ር ይሆናል ማለት ነው አር ሲጨመርበት። ስለዚህ ኤ ፊደል አ ሆኖ ሲነበብ በዚህ መልኩ ልናነበው እንችላለን። ኤ ፊደል ኤ ሆና የምትነበበው ደግሞ አንድ ቃል ከኮንሶነንት ፊደል ቀጥሎ ኤ ኖሮበት መጨረሻው በኢ የሚያልቅ ከሆነ ኤ ፊደልን እንደ ቀድሞ እንደ አ ሳይሆን እንደ ኤ ነው የምናነበው፣ ልክ እንደምንጠራው። አሁን ይህንን ቃል ተመልከቱ። ሴፍ ነው የሚለው SAFE አሟልቷል። ከኤስ ቀጥሎ ኤ ያለበት እንደምትመለከቱት፣ ቃሉ ደግሞ ያለቀው በኢ ነው። ስለዚህ እንደዚህ አይነት በሚሆንበት ጊዜ አሁን ኤ ፊደል እንደ ቅድሙ እንደ አ አይደለም የምትነበቡ፣ የአናባቢውን አራተኛ ቤተሰብ አይደለም የምትነካው። አሁን ኤ ተብላ ነው የምትነበቡ። ስለዚህ ኤ ደግሞ የአማርኛ ቋንቋ የአናባቢ አምስተኛ ፊደል ናት። አናባቢው ፊደል አምስተኛ ፊደል ከሆነ ኮንሶነንት ፊደሉም አምስተኛ ቤተሰብ ሆኖ ነው የሚነበቡ። ምክንያቱም ሁል ጊዜም ቢሆን ኮንሶነንት ፊደሎች የሚይዙት የቫውሉን ድምፅ ነው። ያ ስለሆነ ቫውሉ አምስተኛ ቤተሰብ ኤ ከሆነ ኮንሶነንት ፊደሉ ደግሞ የሆነ የሚወክለው ቤተሰብ አለ፣ ቅድም እንደተነጋገር ነው። ስለዚህ ለምሳሌ ሴፍ የሚለውን ቃል ኤስ ፊደል ናት ያለችው። ኤስ ፊደል ደግሞ የሰ ቤተሰቦችን ነው የሚወክለው። ስለዚህ አናባቢው የቤተሰቡ አምስተኛ ፊደል ስለሆነ ተነባቢውም ደግሞ የሚወክለው ቤተሰብ አምስተኛ ድምፅ ይሆናል ማለት ነው። ያ ማለት የሰ ቤተሰብ አምስተኛ ፊደል ሆኖ ይነበባል። ስለዚህ ኤስ እና ኤ ሴ ተብሎ ነው የሚነበበው ማለት ነው። ሌላው በእንደዚህ አይነት ጊዜ ላይ ማወቅ ያለባችሁ ነገር፣ ለሌላም ጊዜ ኢ ፊደል በቃል መጨረሻ ላይ ከመጣች እንደ እንግሊዝኛ ሕግ ሳይለንት ነው የምትሆነው ወይ ደግሞ አትነበብም። ያ ማለት አትነበብም፣ ግን መኖሯ በጣም እጅግ አስፈላጊ ነው። ለምን እንደሆነ ነግራችኋል። ስለዚህ መጨረሻ ላይ ከኤስ እና ከኤ ቀጥሎ ኤፍ አለ። እንግዲህ አጠገቡ ምንም እንደሌለ ነው የምናስበው። አንድ ፊደል ደግሞ ተጽፎ አጠገቡ ምንም አይነት ቫውል በማይኖርበት ጊዜ ያ ቤተሰብ ያ ፊደል የሚወክለው ቤተሰብ ስድስተኛ ፊደል ድምፅ ሆኖ ነው የሚነበበው። ለምሳሌ ኤፍ ነው ያለው። ኤፍ ደግሞ የፈ ቤተሰቦችን ነው የሚወክለው። የፈ ቤተሰብ ስድስተኛ ፊደል ድምፅ ደግሞ ፍ ነው። ስለዚህ ድምፁ ፍ ስለሆነ ኤስ እና ኤ እንግዲህ ሴ ነው ብለናል። ከዛ ፍ ሴፍ ይሆናል ማለት ነው። ሁለተኛ ምሳሌ ስንደግምላችሁ ይሄ ቃል ዴት ነው የሚለው DATE ተመሳሳይ ነው። ቅድም እንደነገርኳችሁ ከዲ ቀጥሎ ያለችዋ ፊደል ኤ ሆና ነው የምትነበቡ፣ ምክንያቱም ቅድም ያልኳችሁን ነገር አሟልቷል። ከዲ ቀጥሎ ኤ አለ፣ ከዛ መጨረሻው በኢ ነው የሚያልቀው። እንደዚህ አይነት ሲቹዌሽኖች በሚመጡበት ጊዜ ኤ ፊደልን እንደ አ እንዳታነቡ፣ ስህተት ላይ ይጨምራችኋል። ስለዚህ ዴት የሚለው ቃል እንደነገርኳችሁ ከዲ ቀጥሎ ኤ አለ፣ ከዛ መጨረሻው በኢ ነው የሚያልቀው። እንደዚህ ሲሆን ኤ ፊደል ኤ የአናባቢ ቤተሰብ አምስተኛ ፊደል ናት። ከጀርባው ያለው ድምፅ ደግሞ ኮንሶነንቱ ማለት ነው የሆነ የሚወክለው ቤተሰብ አለ። እሱም ዲ ፊደል የደ ቤተሰቦች ነው የሚወክለው። ስለዚህ አናባቢው ወይ ደግሞ ቫውሉ አምስተኛ ቤተሰብ ከሆነ ኮንሶነንቱም አምስተኛ ነው የሚሆነው። ስለዚህ የደ ቤተሰብ አምስተኛ ፊደል ዴ ነው። ስለዚህ ዲ እና ኤ ዴ ይሆናል። ከዛ ቲ አለ። ቲ ደግሞ ያው ኢ ፊደሏ ስለማትነበብ መጨረሻ ላይ ያለችው ለብቻው እንደመጣ እንቆጥርና ወደሚወክለው ቤተሰብ ስድስተኛ ድምፅ እንቀይሯለን፣ ት ይሆናል። ስለዚህ ዴት ይሆናል ማለት ነው። እሺ አሁን እዚች ጋር ያለችዋ ኢ ፊደል መኖሯ ምንድነው ጥቅሙ ያላችሁኝ እንደሆነ፣ ለምሳሌ MAD ማድ ነው የሚለው ቅድም በተነጋገርነው መልኩ ነው። ከአንድ ኮንሶነንት ፊደል ቀጥሎ ኤ ካለበት አ ሆኖ ነው የሚነበበው ማድ። ግን ደግሞ እዚሁ ማድ የሚለው ቃል ላይ መጨረሻ ላይ ኢ ብንጨምርበት አሁን ኤ ፊደል ኤ ሆኖ የሚነበብበትን ሕግ አሟላ ማለት ነው። ስለዚህ ኤ ኖሮበት በኢ የሚያልቅ ከሆነ ቀጥታ ያቺ ድምፅ ከአ ወደ ኤ ትቀየራለች። MAD ማድ ነው። MADE ደግሞ ሜድ ነው። አሁን እነዚህ ማድ እና ሜድ በሚለው ቃል መካከል ኤ ፊደል አንዱ ቦታ እንደ አ፣ አንዱ ቦታ ላይ ደግሞ እንደ ኤ ነው የተነበበችው። በተመሳሳይ መልኩ ራት የሚለውን ቃል RAT ራት፣ ከአር ቀጥሎ ኤ አለ፣ ቲ አለ። ከዛ በኋላ ያችን ኤ ፊደል አ ብለን ነው የምናነባት ቅድም እንደተነጋገር ነው። ስለዚህ ራ
ይሆናል። ወደ አራተኛ ቤተሰብ ይወስደዋል ማለት ነው። ግን እዚሁ ቃል ላይ መጨረሻ ላይ ኢ በምንጨምርበት ጊዜ ኤ ኖሮበት መጨረሻው በኢ አለቀ የሚለውን ህግ ስለሚያሟላ ኤ ፊደል እንደ አ መነበብ ትተውና እንደ ኤ ትነበባለች። ያኔ ሬት የሚል ይሰጠናል ማለት ነው። የዚህ ቪዲዮ የመጨረሻው ሐሳብ ደግሞ ኤ ፊደል እንደ ኦ የምትነበብበትን ነው የምንመለከተው። ኤ ፊደል እንግዲህ አንዳንድ ጊዜ እንደ ኦ ልትነበብ ትችላለች። ይሄም የሚሆነው ከኤ ፊደል ቀጥሎ 2 ኤል ፊደሎች ሲመጡ ነው። ቀላሉ ምሳሌ እንገራችሁ። ለምሳሌ ኦል የሚባል ቃል አለ። ኤ አለ፣ ከዛ 2 ኤል አለ። ሁለቷን ኤል ያው አንዷን ነው የምንወስደው። አጠገቡ ምንም አይነት ቫውል ፊደል ስለሌለ ወደሚወክለው ቤተሰብ 6ኛ እንወስደዋለን። ል ያው ኤል ፊደል የለ ቤተሰቦችን ነው የሚወክለው። ወደ 6ኛ ቤተሰቡ ስናስጠጋው ል ይሆናል። ኤ ፊደልን ግን ምን ብለን ነው የምናነበው? ኦ ብለን ነው የምናነበው። ያ ደግሞ ህግ የሚሟላው መቼ ነው? ከኤ ፊደል ቀጥሎ 2 ኤል ፊደል ሲመጣ ኤ ፊደልን አም ብለን ኤም ብለንም ሳይሆን ኦ ብለን ነው የምናነበው። ስለዚህ ኦ ል ኦል ሁሉም ማለት ነው። እንደዚህ ይመጣል። ሌላ ምሳሌ ልጨምርላችሁ። አሁን ምንድን ነው ኤ ፊደል ኦልሬዲ ኦ ናት። ኦ ደግሞ ማለት የአናባቢ ቤተሰብ 7ኛ ፊደል ናት። ስለዚህ ከዚች ኤ ፊደል ጀርባ ወይ ደግሞ መጀመሪያ ላይ ከዚህ በፊት የሆነ ኮንሰነንት ፊደል ቢኖር ያቺ ኮንሰነንት ፊደል እና ኦ አንድ ላይ ወይ ደግሞ ያው ኦ ብለን ያነበብናት ኤ ናት። ኦልሬዲ ግን ኤው ኦ ሆኖ ስለሚነበብ ማለት ነው። ስለዚህ ያቺ ኮንሰነንት ፊደል ወደምትወክለው ቤተሰብ 7ኛ ነው የምትቀየረው። ለምሳሌ እንመልከት። ይሄኛውን ቃል እስቲ ተመልከቱ። ቦል ይላል። BALL እንደነገርኳችሁ እዚች ጋር ከኤ ፊደል ቀጥሎ 2 ኤል ፊደል አለ። አንድ ደግሞ እንደነገርኳችሁ ከኤ ፊደል ቀጥሎ 2 ኤል ፊደል ካለ ያችን ኤ ፊደል ኦ ብለን ነው የምናነበው። ከኦ በፊት ወይ ደግሞ ያው ከኤ በፊት እንደማለት ነው። ድምፁ ኦ ነው፣ ግን ከኤ በፊት አንድ ፊደል ኮንሰነንት ካለ ያ ኮንሰነንት ፊደል የሚወክለው የሆነ ቤተሰብ ድምፅ አለ። ለምሳሌ ቦል የሚለው ቃል ላይ ቢ ፊደል የበ ቤተሰቦችን ነው የሚወክለው። ስለዚህ ከቢ ፊደል ቀጥሎ ደግሞ ኤ ናት ፊደሏ፣ ግን ድምጿ ኦ ነው። ስለዚህ ድምጿ ኦ የሆነች ወይ ደግሞ ቫውል ድምፁ ኦ ከሆነ ኮንሰነንት ፊደሉ ወደ ቤተሰቡ 7ኛ ወይ ደግሞ አናባቢ ፊደሉ ኦ ወደሚሆነው ነው የሚሄደው፣ ወደ መጨረሻው ማለት። ያ ማለት ቦ፣ ቢና ኤ ቦ ተብሎ ይነበባል። አንድ ምሳሌ ልጨምርላችሁ። ለምሳሌ ሞል የሚለውን ቃል ውሰዱት። MALL ከኤ ቀጥሎ 2 ኤል ካለ ኤ ፊደሏን ኤ ሳይሆን ወይ አ ሳይሆን ኦ ብለን ነው የምናነበው። ኤ ፊደል በፊት ደግሞ ኤም ፊደል አለ። ኤም ፊደል የመ ቤተሰቦችን ነው የሚወክለው። ስለዚህ ከዚች ኤም ፊደል ቀጥሎ ደግሞ ኤ ፊደል አለ። ያቺ ኤ ፊደል ኦ ተብላ ነው የምትነበበው። ኦ ደግሞ የአናባቢ ቤተሰብ 7ኛ ፊደል ናት። አናባቢ ቤተሰብ ደግሞ 7ኛ ፊደል ከሆነ ኮንሰነንቱም 7ኛ ቤተሰብ ነው የሚሆነው። ስለዚህ ኤም ፊደል የመቤተሰብ ናት። አጠገቡ ደግሞ 7ኛ ቤተሰብ አናባቢ ያለ ኦ አለ። ስለዚህ ኤምንም ወደምትወክለው ቤተሰብ ወደ መ እንቀይራትና የመ ደግሞ የመጨረሻው ፊደል ሞ ሆና ትነበባለች። ስለዚህ ኤምና ኤ ሞ ነው፣ ሞል ይሆናል ማለት ነው። ይህ ትምህርት እጅግ እንደጠቀማችሁ ነው ማስበው። ጥያቄ ካላችሁ ወይ ደግሞ አስተያየት ካላችሁ አሊያም ደግሞ ከኛ ጋር ትምህርት መማር ከፈለጋችሁ አሁን እዚህ ጋር በምናስቀምጥላችሁ ስልክ ዋትሳፕ ላይ፣ ኢሞ ላይ ወይ ደግሞ ቴሌግራም ላይ ኮንታክት ልታደርጉን ትችላላችሁ። ይህ ትምህርት እጅግ እንደጠቀማችሁ ተስፋ እናደርጋለን። በቀጣይ ቪዲዮ እንገናኛለን። እናመሰግናለን።